ስም ማን ነው? ጠጁ ማን? ጠጁ አግመስ። ጠጁ የተባልከው ለምንድን ነው? ጠጁ የተባልከው ጠጁ ስለጠጣው። ጠጅ ስለጠጣ ሰውም ጠጃም ትመስላለህ። አዎ። ስራ ምንድነው? ስራ ቄስ ትምህርት ነው ትማር? ከቄስ ትምህርት ሌላ ምን ትሰራለህ? ውሃ ማንጣት ደግሞ ከብት መጠበቅ ነው። እና እንዴት ነው እረኝነት እንዴት ይዟል? ጥሩ ነው። ፍቅር ይዞ ያውቃል? በጣም እናናግርልህ እንዴ? ልጅቷ እናናግርልህ? የእንግሊዘኛ መዝሙር ሰምተህ ታውቃለህ? ሰምተህ አታውቅም? አዎ። እግር ኳስ ትጫወታለህ? አዎ። እግር ኳስ ትችላለህ? አዎ። የማን ደጋፊ ነህ? የጨዋታው ከውጭ ሀገር የእግር ኳስ ተጫዋች መካከል የማን አድናቂ ነህ? የለም። የምታውቀው ተጫዋች የለም ውጭ ሀገር? አዎ። ሮናልዶን አታውቀው? አላውቅም። መሲንስ? አላውቅም። እንደው በስም ሲባል ሰምተህ አታውቅም? በስምማ ሰማለሁ። በስም ትሰማለህ? አዎ። በስም የማን አድናቂ ነህ? የኩታረው የኩታራ አድናቂ ነህ? እሺ። ጠጠር ማስቲካ ከበላ ስንት አመት አለፈ? 3 አመት። ጁስ ጠጥተህ ታውቃለህ? ጁስ ጁስ ነው ጁስ ጠጥቻለሁ። አበበ በሶ በላ የሚለውን አባባል ወደ እንግሊዘኛ ተርጉምልን። አበበ is eating በሶ። አንድ ሰው ቅኔ ዘረፈ እየተባለ ፖሊስ ግን ለምንድን ነው የማይዘው? እያመለጡ ነው። ቅኔ ዘረፈ ተብሎ ፖሊስ የማይዘው እያመለጠ ነው። እሺ። ሎንችና የምትባል የድሮ መኪና ታውቃለህ? አላውቅም። ሎንችና አታውቃትም? አዎ። በባስ ሂደህ ታውቃለህ? አዎ። አንተ በምንድን ነው የምታውቀው? አረባያየላው አድዋ ላይ ጣሊያንን በጦርነት ያሸነፉት ኢትዮጵያዊ መሪ ማን ይባላሉ? አጼ ምኒልክ። ሀገር ማለት ምን ማለት ነው? ኢትዮጵያ። አጼ ቴዎድሮስ መይሳው እየተባለ የሚጠራው ለምን ይመስላል? አታውቀውም? አዎ። ስም ማን ነው? ሀብተ ማርያም ሰው። ሀብተ ማርያም። ትምህርት እንዴት ነው? ጥሩ ነው። ፍቅር ይዞ ያውቃል? አዎ። ከማን? ከኢትዮጵያ። ጎበዝ ልጅ። እናንተ ሀገራችሁን ትወዳላችሁ። ጠጠር ማስቲካ ከበላ ስንት አመት አለፈ? 2 ሳምንት። በየሳምንቱ ትባላለህ? ጠጠር ማስቲካውንም አለ እንዴ? አዎ። ደስታ ከረም ይላሳለ? አዎ። አልጠፉም አይደል? የሽወርቅ የሽበር የሻኖ ባሻ የሚለውን በፍጥነት በለልን። የሽወርቅ የባሻ የሽበር ባሻ። እሺ። ስም ማን ነው? ተመስገን ተስፋዬ። ስምክን ማን ያወጣልህ? እናቴ። እስኪ ስለ ህይወት ትንሽ አጫውተን። ስሜ ተመስገን ተስፋዬ እባላለሁ። የተወለድኩት ከወይዘሮ እንዳላሳየና ከአቶ ተስፋዬ በዛ። ስራ ምንድን ነው? ስራ ተማሪ። ወደፊት ምን መሆን ነው የምትፈልገው? ዶክተር። ለምን? ባዮሎጂን ስለማጠና። ባላገር ነኝ ብለህ ታስባለህ? አላስብም። ትምህርቴን ጎበዝ ስለሆንኩ። ባላገር ማለት ምን ማለት ነው? የቀን ሰራተኛ ማለት ነው። ዓለም ላይ ስንት አህጉር አሉ? 7። ማን ማን ይባላሉ? እስያ፣ አፍሪካ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አንታርክቲካ፣ አውሮፓና አውስትራሊያ ወይም ኦሽኒያ። ዳይፐር ተጠቅመህ ታውቃለህ? አላውቅም። ዳይፐር ማለት ምን ማለት ነው? የህዳሴው ግድብ። ስለ ወታደር ምን ታስባለህ? ስለ ወታደር ሰላምታ። በጣም ጥሩ። ወታደራዊ ሰላም
የምትባል ሀገር የት ነው የምትገኘው? የኢትዮጵያ ታላላቅ ቆይሽ ትንሽ ልቆይ ችግር የለውም። እሺ ጭፈራ ቤት ውስጥ ምን የሚደረግ ይመስላል? ዘፈንና እስክስታ። አዎ። ለጠላ ተጠመቀ ካልን ለውሃ ምን እንላለን? ተጠጣ። ማይ ላይፍ ኢዝ ሲምፕል የሚለውን እንግሊዘኛ ወደ አማርኛ ተርጉምልን። ማይ ላይፍ ኢዝ ሲምፕል ላይፍ ያሳልፋሉ። መሳሪያ ተኩሰህ ታውቃለህ? አዎ። ለምን? የለም። መሳሪያ የለም በቃ። አዎ። የባንክ ቤት አካውንት አለ? የለኝም። እንዴት? ገና ሕፃን ነኝ። ገንዘብ የለም? አዎ። የምትወደው ዘፋኝ ማን ነው? ፋሲል ደሞዝ። ፋሲል ደሞዝ። እስኪ ዝፈንልኝ የሱን ሙዚቃ። ጎንደር ያገሬ ሰው ያንሳይ ክርስትና ማተው ጥቅ ነው አይፈታምና። አንበሳ። እስኪ በዜማ ባለልን። አቋርጠናት ያላስኩት አትችልም? ነገሩ አንተ ዘፋኝ አትሆንም፣ ዶክተር ነው የምትሆነው። በጣም ጥሩ። ቅዱስ ያሬድ ማን ናቸው? የኢትዮጵያ የሙዚቃ ሰዎች። ቦንድ ገዝተሃል? ገዛሁ። ለምን? ቦንድ የአባይ ግድብ መስሪያ ስለሆነ እንዴት አድርጌ ነው የለኝ። ስለዚህ አንተ መብራት አይደርስም ማለት ነው። ቦንድ ያልገዛ ሰው በነገራችን ላይ መብራት አይለቀቀለም ተባለ። እንግዲህ ህዳሴው ግድብ ኃይል ማመንጨት ጀምሯል አይደል? ስለዚህ እናንተ መብራት አይደርሳችሁም። አዎ ይለኛል ደግሞ። ዩቲዩብ ማለት ምን ማለት ነው? አላውቀውም። ዶናልድ ትራምፕ ማን ነው? ዶናልድ ትራምፕ አሜሪካ። ዶናልድ ትራምፕ ማለት የቀድሞ የአሜሪካ ፕሬዝዳንት ናቸው። ኦባማን ታውቀዋለህ? ኦባማ መኪና ናት፣ አምቡላንስ መኪና። የአውሮፕላን ረዳት ምን አይነት ይመስላል? ትንሽም ወደ ኬሚስትሪ የሚያጠና ሰው። ደምሰው ደምለው ዳምጠው የሚባል ሰው ታውቃለህ? አላውቅም። አታውቀውም? እንዴት አታውቀውም? ለየት ያለ ስም ለአንተ እስኪ የምታውቀው ሰው ማን ነው? ዶክተር። በህይወት ለየት ያለ አጋጣሚ አጋጥሞ ያውቃል? አያውቅም። ለየት ያለ ተሰጥኦ አለ? ዶክተር። ስለዚህ አንተ ተሰጥኦ ዶክተር መሆን ብቻ ነው። ጎበዝ፣ ታደርገዋለህ። በእርግጠኝነት አንተ ዶክተር ትሆናለህ። የኢትዮጵያ ጠባቂ ማን ነው? ወታደር። መከላከያ። እንቆቅልሽ ወይም አጭር ተረት አጫውተን። እንቆቅልሽ ምን አውቅልህ? ሰድ ያገኘኋት ስመለስ አጣኋት። ዶሮ፣ መኪና፣ ጥጃ፣ ፀሐይ፣ ጨረቃ፣ ኮከብ። እሺ ምንድን ነው ታዲያ? ጤዛ። ስሄድ አገኘኋት ስመለስ አጣኋት። ጤዛ። አንበሳ። በከተማና በገጠር ሰው መካከል ምን አይነት የአኗኗር ልዩነት አለ? በከተማ አካባቢ የሚኖሩ ሰዎች በአየር ብክለት ወይም በተለያዩ ጋዞች ውስጥ ይበከላሉ። በገጠር የሚኖሩ ሰዎችስ ምን የሚያጋጥማቸው? በገጠር ያለ ሰው ግን እጽዋት ስላልተመነጠሩ የአየር ብክለት ሊከሰት አይችልም። ስለዚህ ከተማ ከመኖር ገጠር መኖር የተሻለ ነው። ጎበዝ። ገጠር ላይ ስትኖር ከሁሉም በላይ የሚከብደው ነገር ምንድን ነው? ግብርና። ግብርና ማለት ምን ማለት ነው? ግብርና ማለት ከብትን አርሶ መግባት።